ሐሙስ አዳም የአዳም ሐሙስ ለምን ለአዳም ተሰጠች የሚለውን እንመለከታለን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ክርስቶስ ተንሥአ እሙታን በዐቢይ ኃይል ወሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። ውድ የሚዲያችን ተከታታዮች በክርስቶስ ክርስቲያን በወልድ ውሉደ እግዚአብሔር በመንፈስ ቅዱስ መንፈሳውያን የተሰኛችሁ የእናታችን የቅድስት ድንግል ማርያም የአስራት በኩራት ልጆች የቅዱሳን መላእክት የጻድቃን ሰማዕታት ባለሟሎች በወደደን ባፈቀረን በልዑል እግዚአብሔር ፍጹም ሰላም እላችኋለሁ። እንደምን ዋላችሁ? እንደምን እስከዚህ ሰዓት ደረሳችሁ? አምላከ ቅዱሳን ቅዱስ እግዚአብሔር በቸርነቱ ለሁላችንም በረከተ ሥጋ በረከተ ነፍስ በያለንበት ቦታ ያድለን። በድጋሚ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል በሰላም አደረሳችሁ። እንግዲህ ማዕዶት ብለን ማክሰኞም እንደዚሁ ቶማስ ብለን አልዓዛር ሮቡን አይተናል። ዛሬ ደግሞ አዳም እንመለከታለን። ሐሙስ አዳም የአዳም ሐሙስ ለምን ለአዳም ተሰጠች የሚለውን እንመለከታለን። አዳም አባታችንን ስናነሳ የጌታችንን ፍቅር እናነሳለን። አስቀድሞ ነው እግዚአብሔር በኦሪት ዘፍጥረት በጥንተ ተፈጥሮ ሊቀ ነቢያት ቅዱስ ሙሴ እንደመዘገበልን አዳምን ከፈጠረው በኋላ አዳም ከኛ እንዳንዱ ሆነ ብሎ እንደተናገረ ለጊዜው ለተፈጠረው ካፈር ላይ ለተገኘው አዳም ነው፣ ለፍጻሜው ግን ለዳግማዊው አዳም ለኢየሱስ ክርስቶስ ነውና የመጀመሪያው አዳም ከአራቱ ባህሪያተ ሥጋ ከሶስቱ ባህሪያተ ነፍስ እንደተፈጠረ መድኃኔ ዓለም ክርስቶስ ያው ሲሰራው አሳይቶናል። አራት ባህሪያተ ሥጋ ውሃ፣ እሳት፣ ነፋስ፣ አፈር እነዚህ አራት ናቸው። ልባዊት፣ ሕያዊት፣ ነባቢት የምንላቸው ደግሞ የባህሪያተ ነፍስ ናቸው። እነዚህን አዋቅሮ ሰው ማለት ሰባ ከሚለው ከግስግስ የወጣ ሲሆን ሰባት አድርጎ ፈጥሮታል አባታችን አዳምን። ስለዚህ አዳም አባታችን መፈጠሩን በመጀመሪያ ደረጃ እናየዋለን። በሁለተኛ ደረጃ አዳም ከተፈጠረ በኋላ እግዚአብሔር ሕግ ሰርቶለት አስቀምጦለታልና የሰጠለትን ያስቀመጠለትን ሕግ አዳም በኤደን ገነት ውስጥ ካስቀመጠው በኋላ እጽዋቱን ሁሉ እንዲጠቀምበት እንዲንከባከብ እንዲኮተኩት ከፈቀደለት በኋላ የገዢና የተገዢ የአምላክና የፍጡር የመሪና የተመሪ የአባትና የልጅ መተዳደሪያ ዳር ድንበር ማዘዝና መታዘዝ መስፈርት ትሆን ዘንድ ሁሉን ተጠቀምበት፣ ግን ከዚች መልካሙንና ክፉን ከምታሳውቀው ከበለሷ ፍሬ አትብላ ብሎ ሕግ ሰርቶለታልና አዳም አባታችን ለ7 ዓመት ይሄንን ነገር ሲጠብቅ እንደኖረ ሊቃውንተ ቤተክርስቲያን ይነግሩናል። ከ7 ዓመት በኋላ አዳም ሔዋን ብቸኛ መሆኑ መልካም አይደለም ብሎ ሔዋንን ፈጠረ። ሔዋንን ከፈጠረ በኋላ ከሔዋን ጋር ሲኖሩ ሔዋን አዳም አባታችንን በልታ እንዳበላችሁ ዳቢሎስን ምክሩን ሰምታ ምክረ ከሲ የዳቢሎስን ትምህርት ወይም ምክር ሰምታ በጸበለሷን ፍሬ አትብላ የተባለውን በልታ እንዳበላችሁ ኦሪት ዘፍጥረት ይነግረናል። ከዚህ በኋላ የምትገለባበት የኪሩቤል ሴፍ የእግዚአብሔርን ሕግ ተላልፏልና ርቃናቸውን መሆናቸውን አወቁ። ከጸጋ እግዚአብሔር ተለዩ። ወዲያውኑ የእግዚአብሔር መልአክ መጣና የሚያከብሩ አብሮ የሚዘምሩ አብሮ መስዋዕት ለእግዚአብሔር የሚያቀርቡ ቅዱሳን መላእክት ቀርቦ አባረሩት። ከዚህ በኋላ አዳም አባታችን ካንተ የተነሳ ምድር እሾህና አሜከላ ታብቅል ተብሎ ተረግሟል። እናታችን ሔዋንም እንደዚሁ በምትወልጅበት ጊዜ ምጥሽ ይብዛ፣ ከወለድሽም በኋላ ፈቃድሽ ወደ ባልሽ ይሁን ብሎ ረግሟታልና ለ7 ቀንም ይሄ መርገመ ሥጋ የተባለው መጥቶባታልና ይሄ ሁሉ ቅጣት ወርዶባቸው ወደ ምድር ወርደዋል። ከዚህ በኋላ አባታችን አዳም ሱባኤ ይዟል ከእግዚአብሔር ጋር ለመታረቅ ለ40 ቀን በባህር ውስጥ ሱባኤ ይዟል። በ38ኛው ቀንም ዳቢሎስ አስቶት ገብርኤል ነኝ ብሎ አስወጥቶታል። ብዙ ዋጋ ከፍሎ አዳምና ሔዋን በግብር ታወቁ ይላል። ቃየልን ከሉድ ጋር መንትያ ተወለደች። እንደገና አባታችን አዳም ሔዋንን አወቃት፣ ጸነሰች። አቤልንና ሁለተኛ መንትያ የአቤልን መንትያ ሴት ልጅ ወለዱ። ከዚህ በኋላ እግዚአብሔር አብረው እንዲኖሩ እንዲባዙ ስለተፈለገ ብዙ ተባዙ ምድር ሙሉት የሚለውን ቃል እንዲፈጸም ይለጽንስ ለማራራቅ ስል ወደፊት ወንድማማቾች እንዳይጋቡ የሚል የኦሪት ሕግ እንደምትሰጥ ስለሚያውቅ
ነብይም ስለሆነ አዳም ይህንን በማሰቡ ይህንን በማወቁ የለጽንስን አንድ ላይ እንዳይጋቡ አንድ ላይ ሩካቤ እንዳይፈጽሙ ለማድረግ የቃየልን ከአቤል ጋር የአቤልን ከቃየል ጋር አድርጎ ዘር ለማራራቅ ቢሞክር ቃየል ለኔ ለምን የኔ መልከ መልካማን ከአቤል መልከ ጥፉ ጋር አወዳድሮ ለኔ ይሰጣል በሚል ተቆጣ። ቢቆጣም ግን በዚሁ መሰረት ተቆጥቶ አልቀረም። ቃየል አቤልን ገሎታል። እግዚአብሔር ቢጠይቀው የወንድሜ ጠባቂ ነኝ አለ። አባቱም ቢጠይቀው አዳም የወንድሜ ጠባቂ ነኝ አለ። ያየ ሁሉ ይገለዋል የሚል ደግሞ እግዚአብሔር ትእዛዝ አወጣበት። ያየው ሁሉ እንደሚገለው በሚያውቅበት ሰዓት ሲቅበዘበዝ ኮሽ ባለ ንፋስ በነፈሰ ቁጥር ሁሉ እንደዚሁ አዳም ማነው ቃየል ሲቅበዘበዝ ኖሯል። በኋላ ላይ እንዳልቅበዘበዝ ያየኝ ሁሉ እንዳይገለኝ ምልክትን ስጠኝ ብሎት ምልክት ከእግዚአብሔር ተቀብሏል ቃየል። በዚህ አማካኝነት እንግዲህ አባታችን አዳም ልጆቹን በደዚህ አይነት መልኩ አሳድጎ ከአቤል ከሞተ በኋላ ለ98 ቀን እጅግ ያነባ ያለቅስ ነበረ። በአቤል ሞት ምክንያት አዳም አባታችን ያነባ ነበረ። ሱባኤ ይዞ 49 ጊዜ ሱባኤ ይዟልና 14 ሱባኤ ይላሉ ሊቃውንተ ቤተክርስቲያን። ይህንን ሁሉ አስቆጥሮ በስተመጨረሻ ሚስቱ ሔዋንን አወቃት ይላል ዘፍጥረት ምዕራፍ 4 ላይ። ሚስቱ ሔዋንን አወቀ፣ ጸነሰች፣ ሴትም ወለደች። ወንድ ልጅ በወለደች ጊዜ የአቤል ምትክ ስትል ሴት ብላ ሰየመችለት። ሴት ማለት ያው ምትክ ማለት ስለሆነ የአቤል ምትክ ስለሆነ ማለት ነው። በዚህ መሰረት አዳምን በብዙ አይነት መልኩ የአዳም ታሪክ እንግዲህ በጣም ብዙ ነው። አዳም ከዚህ በኋላ የአዳምና የሔዋን ፍጻሜ ዘመኑ ፍጻሜ ሲደርስ የአዳምን ኑዛዜ እንመለከታለን። አዳም ሴትን ጠራውና ልጆቹንና የልጅ ልጆቹን በሙሉ እንዲሰበስብለት አደረገ። ሴትም ልጆቹንና የልጅ ልጆቹን ሰበሰበና በራሳቸው ቁንጮ ላይ ዘይት እየቀባ ወደ አዳም አቀረባቸው ይላል። አዳም አባታችንም ይሄንን ሁሉ ሴት ሳቀርብለት ሁሉንም ባረካቸው፣ እንዲህም አላቸው ይቺ ዓለም መከራና ስቃይ ያለባት ዓለም ናትና ከእግዚአብሔር ጋር እንድትኖሩ ፈራ እግዚአብሔር እንዲኖራችሁ ለእግዚአብሔር መስዋዕት እንድታቀርቡ ብሎ መከራቸው። ከእግዚአብሔር ጋር የነበረውን ፍቅር አሳያቸው፣ ነገራቸው። እነሱም በግንባራቸው መሬት ላይ ተደፍተው እንዴት ከዓይነ ስጋችን ትሰወራለህ ብሎ ተማጸኑት ይላል። አባታችን አዳም ይሄ ከመሆኑ በፊት ለእግዚአብሔር መስዋዕት አቅርቦ ነበረ። ነጭ ዕጣንና ሰሊሆም የምትባል ሽቶ እንደገና ደግሞ ከሎሚ ውሃ ጋር አድርጎ ለእግዚአብሔር መስዋዕት አቅርቦ መስዋዕቱን እግዚአብሔር ተቀብሎታልና አባታችን ከእግዚአብሔር ጋር ያለውን ቁራኝነት ወይም መቀራረብ በደንብ በጥልቀት ስለሚያውቅ ልጆቹን አጥብቆ አሳስቧቸው ነበር። ከዚህ በኋላ አባታችን አዳም እንደሚድን እግዚአብሔር አምላክ መስዋዕት ባቀረበለት ጊዜ የምድርን ፍሬ ከደሙ ጋር ለውሶ ለእግዚአብሔር መስዋዕት ቢያቀርብለት እንዲህ ነው የሆነው። እግዚአብሔርም 5 ቀን ተኩል ሲሆን ከልጅ ልጅ ተወልጄ አድንሃለሁ የሚለው ተስፋ ስላለው በሲኦል እንኳን ሆኖ የእግዚአብሔርን ቸርነት፣ የእግዚአብሔርን ማዳን፣ የእግዚአብሔርን መጠበቅ፣ የእግዚአብሔርን መታደግ ይጠባበቅ ነበር አባታችን አዳም። ስለዚህ ዲያብሎስ ለ5500 ዘመን በአዳም አማካኝነት ሞት ወደ ዓለም መጣ እንዲል ቅዱስ ጳውሎስ በሮሜ መልእክቱ ምዕራፍ 12 ቁጥር 5 ላይ በአንድ ሰው ምክንያት ወደ ዓለም ሞት መጣ፣ በአንድ ሰው ምክንያት ደግሞ ትንሣኤና ሕይወት ሆነ እያለ ይነግረናል። ስለዚህ ቀዳማዊ አዳም ወድቆ ጣለን፣ ዳህራዊ አዳም ደግሞ ከወደቅንበት ወድቆ አነሳን። ክብር ለስም አጠራሩ ይሁን። ዳግማዊ አዳም ኢየሱስ ክርስቶስ ነው። ቀዳማዊው አዳም ራሱ ነውና ደካማው አዳም ስልጣንን ሽቶ ከሚስቱ ጋር ተባብሮ መፈንቅለ መንግስትን በስላሴ ላይ ለማድረግ የሞከረው አዳም አሁን ከነልጅ ልጆቹ በእግዚአብሔር እቅፍና በእግዚአብሔር ከተማ በኢየሩሳሌም ያለ ለአሁን በመንግስተ ሰማያት ኋላ ለዘላለማዊ ሕይወት የታጨ የተዘጋጀ አባታችን አዳም ቀዳማዊ አዳም ብዙ ዋጋ ከፍሏልና መዳኑ አዳም የተቀበለው መከራና ስቃይ ሁሉ ረሃቡን በገዳመ ቆሮንጦስ አሳልፎለታል ክርስቶስ ኢየሱስ። ስደቱን በሕፃንነቱ ከኢየሩሳሌም ወደ ግብጽ ተሰዷል። እንግዲህ አስተውሉ። መጠላቱን መራራ መጠጣቱን ሕይወት እሱ ላይ መምረሩን ሐሞትና ከርቤ ጠጥቷል። ተመልከቱ። ሊቀ ካህን ነውና አዳምም ካህን ስለነበረ
ንጉስ ነውና አዳምም ንጉስ አማልክት ዘበጸጋ ነውና በጸጋ አምላክ ነው በፍጥረት ሁሉ ላይ አምላክ አድርጎ ሾሞታልና ኢየሱስ ክርስቶስ ሁሉም ማድረግ ይችላል። አዳም በተሰጠው ስልጣንና ብቃት ለፍጥረታት ሁሉ ስም አውጥቶ አሰማርቶ ነበርና ይሄ ሁሉ በአዳምና በክርስቶስ መካከል ያለውን ንጽጽር በደንብ ማየት ይቻላል። በጣም ሰፊ የሆነ ትምህርት ነው ያለው በዚህ በዛሬው ዕለትና እንደው ለመታሰቢያ ያህል እንድታስቡት ነው እኔም ቅንጭብ አድርጌ እያቀረብኩላችሁ ያለውና አዳም ተብላ የተሰየመችው እንግዲህ ሐሙስ በዚህ ምክንያት ነው። አዳም ድህነቱ የምታወጅበት አዳም 5500 ዘመን ከራሱ ላይ ቀንበሩ ተነስቶ ከባርነት ቤቱ ነፃ ያወጣ ከነልጅ ልጆቹ አጋዘ ይላል ነፃ አወጣቸው ልጆቹን ከነልጅ ልጆቹ በዕለተ ዓርብ በቀያፋ ግቢ በጲላጦስ ግቢ ህዝቡ ሁሉ ኢየሱስ ክርስቶስ ታስሮ ተገርፎ ሊለቀቅ ሲል አይሆንም አለ ህዝቡ ምን ነው ቢባል እንዲሞት ፈለጉ በቀያፋ ግቢ በጲላጦስ ግቢ ያሉ ሰዎች ኢየሱስ ክርስቶስን በእውነት በአይነ ስጋ ላለማየት ነው በአይነ ስጋ ጠልተው ነው ምክንያቱም የሐሰት ምስክር ላው ላይ ተመስክሮበት ስለነበረ ይሰቀል ይያሉ ይጮሁ ነበር አዳም ከነልጅ ልጆቹ በሲኦል ሆኖ ስቀለው ጲላጦስ ቶሎ ፍረድበት ስቀለው ይያሉ ይጮሃሉ ምን ነው ቢባል አዳም የሚጮሁበት ምክንያት አለው እነዚህ የሚጮሁበት ምክንያት የላቸውም አያቁም ለምን እንደሚጮሁ እንኳን ማለት ነው ስለዚህ እግዚአብሔር ቤተሰቦች እኔና እናንተ ምክንያታችንን ስንጮህ ለይተን ማወቅ ይኖርብናል አዳምና ልጅ ልጆቹ በሲኦል ሆኖ የሚጮሁ ስቀለው ይያሉ የሚጮሁት እሱ ካልተሰቀለ ክርስቶስ ካልሞተ ክርስቶስ መከራ ካልተቀበረ ሳዶር አላዶር ዳናታ ዴራ ሮዳስ በተባሉ ምስጡ ቀናተ መስቀል ካልተቸነከረ በዛ በማከለ ምድር ላይ ካልተንገላታ እሱ የደም መስዋዕት ካላፈሰሰ አዳምና የልጅ ልጆቹ ነፃ መውጣት አይችሉም እነዚህ በጲላጦስ ግቢ ያሉ ሰዎች ግን ምንም ለምን እንደሚጮሁ አያውቁም ብርሃነ ዓለም ቅዱስ ጳውሎስ አውቀውትስ ቢሆን ኑሮ የክብርን ጌታ ባልሰቀሉት ነበር ስላላወቁት ሰቀሉት ስላላወቁት ስቀለው ብለው ጮሁ አዳምና ልጆቹ ግን ገብቷቸው እሱ ካልሞተ ስለማይድኑ ስቀለው ይያሉ ይጮሁ ነበር አዳም ጲላጦስ በፈረደበት ጊዜ ደስ አለው ምክንያቱም በክርስቶስ ሞት እሱ ሕይወት ያገኛል በክርስቶስ ውርደት እሱ ይከብራል በክርስቶስ ውድቀት እሱ ይነሳል በክርስቶስ መዋረድ እሱ ይከብራል በክርስቶስ መጎሳቆል እሱ ያጌጣልና ስለዚህ አስተውሉ ምእመናን በክርስቶስ መከራ ነው እኛ ሁላችን ያረፍነው ስለዚህ አዳም ተብሎ የሚታሰበው ዛሬ ድህነቱም ፍጥረቱም ልጆቹም ታሪኩም ሰፊ ነውና ከአዳም እስከ ሙሴ ያለውን ታሪክ በዚች ደቂቃ ውስጥ ተርኮ መጨረስ አይቻልም መታሰቢያነቱ ዋናው ቁም ነገሩ ይሄ ስለሆነ ነው የአዳም መስዋዕት ማቅረብ ልጆቹ እንደዚህ መጣላት መገዳደላቸው ከዛ በኋላ እግዚአብሔር ደግሞ በሴት መባረኩ ሲሞት ልጆቹን ጠርቶ መባረኩ ይሄ ከአባቶቻችን የመጣን ልጆቻቸውን ጠርተው መባረክ ሀብት ንብረት ማውረስ አደራ ማለት ለእግዚአብሔር ማጨት እነዚህ ሁሉ በመጽሐፍ ቅዱስ ላይ ያለ ስለሆነ በዚህ ልክ ችነት በቤተክርስቲያናችን ውስጥ ልናስባት ያስፈልጋል እግዚአብሔር አምላካችን የምናቀርበውን መስዋዕት ተቀብሎ ከኃጢአት በስተቀር ሐሳበ ልቦናችንን ይፈጽምልን ክፉን ያርቅልን በጎን ያቀርብልን በሰላም በፍቅር ፍጻሜያችንን ያሳምርልን ይቆየን